ወደ ስደት የምትመጡ ልጆች እባካችሁ ከኔ ተማሩ። ወደዚህ ስትመጡ በራሳችሁ አካውንት የኢትዮጵያ ንግድ ባንክ ይሁን የማንኛውም አካውንት ይሁን በራሳችሁ አካውንት ከፍታችሁ ነው ቶሎ ቤተሰብ ባል ማንም ያስቀምጥልኛል ብላችሁ በጭራሽ አትሰቡት። አሰላሙ አለይኩም ወራህመቱላህ ወበረካቱ። ሰላም እንዴት ናችሁ? ዛሬ በአዲስ ቪዲዮ ብቅ ብያለሁ። አዲስ ቪዲዮም ደግሞ እስኪ ስለ ራሴ ህይወት ላካፍላችሁ ነው እና ዛሬ ብቅ ያልኩበት ቪዲዮዬ በአረብ ሀገር ለምትኖሩ እህቶቼ እና እንዲሁም ደግሞ ወደዚህ ለመምጣት ያሰባችሁ ልጆች ይሄ ይጠቅማችኋል ብዬ ስላሰብኩኝ ላጋራችሁ ብዬ ነው። እና እዚህ አረብ ሀገር ላይ መምጣታችን ትርጉም የለውም፣ መስራታችን ትርጉም የለውም። ኢትዮጵያ ውስጥ ገና ፓስፖርት ስናዋጣ ጥንቃቄ ማድረግ አለብን። በራሳችን ሁሉን ነገር ማስጨረስ አለብን። ሰውን ማመን የለብንም። ሁሉን ነገር እኛ ስለሆን የምንለፋው ኃላፊነት ለሰው መስጠት የለብንም። ገና ፓስፖርታችንን ስናወጣ ሳንመረጥ በፊት በራሳችን አካውንት መክፈት አለብን። ወደዚህ ስንመጣ ማለት ነው። አባቴ ያኖርልኛል ብር፣ እናቴ ታኖርልኛለች፣ ወንድሜ ያኖርልኛል፣ በጭራሽ አታስቡት። ብዙ ልጆች በሚዲያ የማይናገሩ ብዙ ልጆች የሚያለቅሱ አሉ። አባታቸው የሚከዳቸው፣ ቤተሰብ ሁሉ የሚከዳቸው፣ ባላለም ብለው ለባላቸው ልከው የሚበሉ ልጆች አሉ ማለት ነው። ከዛ ውስጥ አንዷ እኔ ነኝ። ይሄን ያህል አመት ብዬ አልነግራችሁም፣ ምክንያቱም አንዳንድ ልጆች ለሞራላችሁም ጥሩ ስላላደለ ማለት ነው። እና ቤተሰብም ያው ነው፣ ባልም ያው ነው፣ ማንም ያው ነው። እዚህ ሀገር መታችሁ አንዳንዴ የኛም ችግር ይመስለኛል። አሁን እኔ ኢትዮጵያ እንዳለሁ ብዙ አስቤ በቃ ብዙ ለማሳካት አስቤ ብር አጥቼ ብዙ ነገር ሆኜ ነው የመጣሁት። ነገር ግን እዚህ ስንመጣ ይመስለኛል አሰሪዎቻችንን ነው መሰል የምናየው፣ እንረሳዋለን አላማችንን። አሰሪዎቻችን ሲመቹን የኛ ቤት ይመስለናል፣ እኛ የምንኖርበት ይመስለናል እና አስበን የመጣነውን አላማችንን እንስታለን። አንዴ ላክስቴ እንላለን፣ አንዴ ላጎቴ እንላለን፣ አንዴ ለወንድሜ እንላለን። ይሄ ግን ለእኛም አይጠቅመን ለእነሱም አይጠቀሙም። እኛ ግን እየተጎዳን ነው። መስጠቱ አይጠቅመንም። ለእኛ የሚጠቅመን እኛ ለራሳችን ስንሆን ነው። መጀመሪያ ለራሳችን ስንሆን ነው። እና አንደኛ በአካውንታችሁ ካደረጋችሁ ማንም ሰው ብራችሁን አይነካም። አባቴ ብላችሁ ልታስቀምጡ ትችላላችሁ። ባሌ ብላችሁ አያስቀምጡም። ገና የአንድ ወር ብር ሲደርሳቸው ነው አነጋገራቸው፣ አኳኋናቸው፣ አኗኗራቸው፣ አለባበሳቸው የሚቀየረው። እኛ እዚህ ብዙ ተሰቃይተን እንደምንሰራው አያውቁም፣ አይገባቸውም። ዝም ብለን የምናገኝ ነው የሚመስላቸው። ገባችሁ? ስለዚህ እዚህ የምትመጡ የመጣነውስ መተናል። አሁን እዚህ ሀገር ሆኖ አካውንት ማውጣት አይቻልም ይመስለኛል። ያው ብሩን ይዘን ካልሄድን በስተቀር አስቀምጠን ብሩን ይዘን ካልሄድን በስተቀር አካውንት እዚህ ተሆኖ አይከፈትም ነው ያሉኝ። እኔ ለራሱ ለመክፈት ፈልጌ ማለት ነው። እና አዲስ የምትመጡ ልጆች፣ በተለይ አዲስ የምትመጡ ልጆች በራሳችሁ አድርጋችሁ ከዛ 3 አመት 4 አመት ሰርታችሁ ሄዳችሁ የሆነ ነገር በራሳችሁ በቃ ገዝታችሁ አስቀምጣችሁ ትመጣላችሁ። አንዳንዴ የሚቸግረው ምንድነው በራስ አካውንት ሲሆን የሆነ ነገር ለመግዛት አይመችም። ይሄን ነው የምታስቡት። ነገር ግን በ2 አመታችሁም ሄዳችሁ ያሰባችሁትን ነገር ገዝታችሁ አስቀምጣችሁ መምጣት ትችላላችሁ። ተምትበሉ ማለት ነው። ተበልታችሁ ተምታለቅሱ፣ ተበልታችሁ እንደገና ለዳማ ከሚይዛችሁ 3 አመት 2 አመት በቃ ይሄን ያህል ብር ሆኖልኛል ብላችሁ ባሰባችሁበት ሰዓት ሄዳችሁ መሬት ሊሆን ይችላል፣ ምን ሊሆን ይችላል፣ ብቻ እንደፈለጋችሁ እና
ሄዳችሁ ገዝታችሁ ተመልሳችሁ መምጣት ትችላላችሁ። በጣም ከብዷል። አሁን በተለይ ደግሞ ኢትዮጵያ ውስጥ ኑሮ ውድነት ነው እያሉ መስራታቸውን አቁመዋል። የአረብ ሀገር ብር ነው የሚጠብቁት ሁሉም ሰው። እንኳን አይደለም ቤተሰብ ሌላ ሰው ለራሱ ሲደውል ከኛ ብር ይጠብቃሉ። እርግጥ ነው ብንሰጣቸው ጥሩ ነው፣ ግን ይሄን ያህል ደግሞ እኛ እየተጎዳን እኛ መከራ እያየን ብዙ ስቃይ አለ። እንዲህ ዝም ብሎ እነሱ እንደሚያስቡት አይደለም ይሄንን ብር የምናገኘው እና ስቃይና መከራችንን አይተን ስለሆነ የምንሰራው፣ ስቃይና መከራ አይተን ከሰራን ደግሞ እኛ ውጤታማ መሆን አለብን። እመኑኝ 4 ዓመትም ይሁን 6 ዓመትም ይሁን 10 ዓመትም ይሁን 20 ዓመትም ይሁን ቢያበሏቸው ቤተሰብ አየሁ አይልም። ነገ የ10 ብር ካርድ ስታጪ እቺ ልጅ አትሄድም እንዴ ከቤት ነው የሚሉት፣ ይመረራሉ። እንደውም ትንሽ ባል ይሻል ይመስለኛል። ባል ቢበላ እንኳ ሄደሽ ቁጭ ካልሽ የግዱን ድንጋም ተሸክሞ ምንም ስራ ሰርቶ ሊያኖርሽ ይችላል። ቤተሰብ ግን 1 ወር አያስቀምጥም። ቤተሰብ 1 ወር አያስቀምጥም። እኔ ባል ይሄ ነው አልልም፣ ግን በራሳችሁ ካደረጋችሁ ልታገቡ ትችላላችሁ። ብታገቡም ለራሱ ይስራ። እናንተ በራሳችሁ አካውንት ማድረግ ነው ያለባችሁ። ጥንቃቄ ማድረግ ያስፈልጋል። እኛ እየተሰቃየን እየሰራን እነሱ እዛ አሁን ለኢድ ለምሳሌ አሁን ኢድ ሲመጣ በዩኒፎርም እየዋልን እኛ እነሱ ብዙ ነገር አድርገው ነው የሚውሉት። ያ ሳይበቃቸው እናንተ አንሱ ሳትሏቸው አንስተው የሚበሉት ነገር የሚያጠፉት ነገር እልምልም ነው የሚያደርጉት። አያስቀምጡም። ስለዚህ ጥንቃቄ አድርጉ። እኔ ምንም ነገር የለኝም። ይሄን ያህል ብር አለ ብዬ ስደውል ምንም የለም ነው ያሉኝ። የት ሄደ ስል 10,000 ብር ምናምን የምሰጣት ለሰው ለዛ ሰተሽ ለዚህ ሰተሽ ለዛ ሰተሽ የለም አሉኝ ማለት ነው። ምን እመልሳለሁ? ራሴ ወድጄ ፈቅጄ በእናንተ ብዬ መጥቻለሁ። ምን እላለሁ? አልቅሼ ተውኩት። ማልቀስ ነው። ተማልቀስ ውጭ ምን ይመጣል? መጀመሪያ ነበር መጠንቀቅ። ታይሆን መጠንቀቅ የሚባል ነገር አለና እባካችሁ እህቶቼ ከኔ ተማሩ፣ ተጠንቀቁ፣ ጥንቃቄ አድርጉ። እዚህ ብዙ ነገር ሆነን እየሰራን ቤተሰብም ሄዶላቸው ለራሱ እኮ ሰተናቸው አያልፍላቸው። ምክንያቱም አጠቃቀሙን አይችሉበትም። ለምናምን ነው ዝም ብሎ ምንም ጥቅም ላይ ለማይውል ነገር የሚያጠፉት ማለት ነው። ስለዚህ እናንተ በራሳችሁ አካውንት ካስቀመጣችሁ ስትሄዱ እንኳን ልትጠቅሟቸው ትችላላችሁ። ገብቷችኋል? ምስጋናም አለው የሆነ በቃ አለ አይደለ? ከሄዳችሁ በኋላ የሆነ ነገር ብትሰጧቸው ለራሱ ያመሰግኗችኋል። እዚህ ሆናችሁ ግን አያመሰግኗችሁም። አላየንም ለዛ ሰተሽ ለዚህ ሰተሽ ብለው ነው መልስ የሚመልሱት እንጂ አይ በልተናል እንደዚህ ነው አበደን አይሉም በጭራሽ። ስለዚህ እኛንን ጥንቃቄ ማድረግ ያለብን። እዚህ ተንቀን ተሰድበን እረፍት የለን እንቅልፍ የለን መከራ ስቃይ እያየን እየሰራን አንዱ መዝለል የለበትም ብራችንን። እያንዳንዱ በራሳችን አካውንት ማድረግ አለብን። ወደዚህ ወደ አረብ ሀገር የምትመጡ ልጆች አሁንም እደግመዋለሁ፣ በራሳችሁ አካውንት ሳታዋጡ አትምጡ። በራሳችሁ አካውንት ከፍታችሁ ነው ቶሎ። ከዛ በኋላ ለቤተሰብ ልትሰጡ ትችላላችሁ፣ መስጠት ትችላላችሁ። ለራሳችሁ ግን የሚቀመጠውን ብር በራሳችሁ አካውንት ማስገባት ትችላላችሁ። እኔ ነበረኝ አሁን የኢትዮጵያ ንግድ ባንክ ግን ሳልከፍተው ነው እንትን ያለኝ። ገብቷችኋል? በጣም ከባድ ነው። ከባድ ስለሆነ በራሳችሁ መክፈት አለባችሁ። ጥንቃቄ አድርጉ ውዶች፣ በጣም ጥንቃቄ አድርጉ። ከባድ ነው። አሁን ጊዜው ከብዷል። በተለይ አሁን ኑሮ ውድነት ሀገሩ ኢትዮጵያ ብቻ አይደለም፣ ለነገሩ ሁሉም ሀገር ላይ የኑሮ ውድነት አለ። ኢትዮጵያ ብቻ አይደለም። ስለዚህ እኛ ባንመጣስ ምን ይሆናሉ?
መቻል የሆነ ማብቃቃት የሚባል ነገር አለ። እነሱ አይሰማቸውም። እኛ እዚህ ዝም ብለን ቁጭ ብለን ተመችቶን ምናምን የምንኖር ነው የሚመስላቸው እንጂ እንደዚህ ሸቃላ መቃላ እየተባልን 24 ሰዓት 24 ሰዓት ቆመን የምንውል እንቅልፍ እያጣን ብዙ ነገር ማግኘት እየፈለግን ግን ሳናገኝ እየቀረን መኖራችንን እነሱ አይገባቸውም፣ አያውቁም። ሀታለው እዚህ ሀገር ሰርተው እየሄዱ ለራሱ አይረዱም። ሰው ለመብላት በቃ ጅብ ነው የሆኑት። እና ውዶችዬ የዛሬው ቪዲዮ ይሄን ይመስላል። ሰብስክራይብ እያደረጋችሁኝ አበረታቱኝ እላችኋለሁኝ። ለዛሬ ይሄ ይበቃኛል። በሌላ ቪዲዮ በድጋሚ እስከምንገናኝ ሰላም ሁኑ።